የማታ ጸሎት የምናደርገው ምንድነው? በዚህ ቪዲዮ ስለ ማታ ጸሎት አይነቶች ነግራችኋለሁ። ከዛ በፊት ግን ስለ መዝሙረ ዳዊት አብዝታችሁ የምትጠይቁኝን ጥያቄ በውስጥ መስመር ብዙ መልእክቶችን ትልቁልኛላችሁ። ስለዚህ ስለ መዝሙረ ዳዊትና ስለ መዝሙር ቅደም ተከተሎች ፕሮፋይል ላይ ከገባችሁ በኋላ ፕሌሊስት አለላችሁ ራሱን ችሎ መዝሙረ ዳዊት የሚል አለ። ቅደም ተከተሉንም እንዲሁም ደግሞ ስለ መዝሙረ ዳዊት ብዙ የሰሯቸው ቪዲዮዎች አሉ። እነርሱን በመመልከት ያልገባችሁ ጥያቄ ካለ ብቻ ሌሎችን ጥያቄዎች መጠየቅ ትችላላችሁ ማለት ነው። ሙሉዎችን ግን የጠየቃችሁኝ ጥያቄ ቪዲዮ ሰርችባችኋለሁ፣ በፕሌሊስት አስቀምጫችኋለሁ። እነሱን በመመልከት ያልገባችሁን ድጋሚ መጠየቅ ትችላላችሁ ማለት ነው። ከመጀመሪያው ከምትጠይቁኝ በፊት እነሱን ቪዲዮዎች ተመልከቷቸው። እዚህ ቪዲዮ ግን ስለ ማታ ጸሎት ነው የምናወራው። የማታ ጸሎት የታዘዘው ቅደም ተከተሉ ከዚህ በፊት በሰራውላችሁ ቪዲዮ መሰረት ማድረግ ትችላላችሁ። የማታ ጸሎታችን ግን አቡነ ዘበሰማያት፣ ሰላም ለኪ ወይም ደግሞ ጸሎተ ማርያም፣ መዝሙር 3፣ መዝሙር 22፣ መዝሙር 40 እንዲሁም ደግሞ መዝሙር 90 ናቸው። እነዚህ ጸሎቶች በህግ የተፈቀዱልንና እንድንጸልያቸው የታዘዝነው በህግ የታዘዝነው የጸሎት አይነቶች ናቸው። ሰው ከበረታና ከጠነከረ ከነዚህ በተጨማሪ ጸሎቶች ጨምሮ መጸለይ ይችላል በማታ ጸሎት ላይ ማለት ነው።